አደይ ሰራ እንግዲህ እንደቀጠለ ነው። ሁላችንም የምንከታተለውና ሁላችንም የምንጓጓለት አሪፍ ድራማ ነው። እንግዲህ ከአደይ ብዙ ነገር ተምረናል፣ ከሰራተኛ ብዙ ነገር ተምረናል ማለት ነው። እኛ የመዳም ቅመሞች በተለይ የአደይን ሰራተኝነት በጉጉት የምናየው የምንከታተለው፣ አብዛኛውን ደግሞ በእኛ ህይወትም ላይ የሚያልፍ የሰራተኝነትን ገጸ ባህሪ የምታሳየው አደይ ሁሉን የመቻል አቅም ያላት በሴቶቹ በኩል የምትጠላ በወንዶቹ በኩል ደግሞ የምትፈቅረው አደይ የቤት ሰራተኛዋ እንግዲህ ሁላቸውም ሴቶቹ ደግሞ ለእሷ የማይቆፍሩት ጉድጓድ እሷን የማይጠሉበት አይንና ስለ እሷ የማቃጠር ያላቸው ሞራል ሴቶቹ በጣም ላቅ ያለ ነው። ወንዶቹ ደግሞ በጣም እንደሚወዷትና እንደሚያፈቅሯት ደግሞ ብዙ ጊዜ ይነግሯታል ማለት ነው። አደይ ግን ሁሌም ከስራዋ ላይ ፎከስ የምታረግ ጀግና ሴት፣ ለፍቅር ቦታ የሌላት ማንንም እሺ ብላ የማትቀበል ለስራዋ ታታሪ የሆነችው አደይ ናት ማለት ነው። ሰላም ሰላም! ውድና የተከበራችሁ የዜድ ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ወዳችሁና ፈቅዳችሁ ሁሌም ቪዲዮዬን ስለምትከታተሉልኝ ስለምትሰጡኝ አስተያየት ከልብ አመሰግናለሁ። እንግዲህ የዜድ ቻናልን ሰብስክራይብ፣ ላይክ፣ ሼር በማድረግ ሁሌም የምለቀው ቪዲዮ ወደ እናንተ እንዲደርሳችሁ ከፈለጋችሁ የደወል ምልክቱን በመንካት ሰብስክራይብ ስታደርጉ ሁሌም የምለቃቸው አዳዲሶች ነገሮች ወደ እናንተ ይመጣሉ ማለት ነው። እንግዲህ አደይ ሰራተኛዋ ክፍል 56ን እንግዲህ ሁላችንም በጉጉት የምናየው እኛ የመዳም ቅመሞችም በተለይ የምናየው ፎከስ አድርገን የምናየው ነገር ቢኖር አደይ ድራማ ነው ማለት ነው። እንግዲህ ሁላችሁም አደይ ድራማን የማይከታተል የለም። ከአደይ ምን ተማራችሁ፣ ከአደይ ምን አገኛችሁ የሚለውን ወደፊት በዝርዝር የምናየው ይሆናል። እኔ በበኩሌ አደይ በጣም ጠንካራ ጀግና ሴት፣ ለቤተሰቦቿ የምትኖር ማንም ሰው ቢናገራት ለማንም ቦታ የማትሰጥ ለማንም የማትሰማ ከስራዋ ውጭ ምንም የማታቅ ጠንካራ የቤት ሰራተኛ ናት። አደይ ገጸ ባህሪ እንግዲህ እኛ ሰራተኞችም ከሷ ምን ተማር? በእኛ ህይወት ላይ በመዳም ቅመሞች ላይ ምንድን እያለፈ ነው? በእኛ ሰራተኛ ሆናን በምንሰራበት በህይወታችን ምን አይነት ነገር ነው የምናሳልፈው የሚለውን ከአደይ ብዙ ነገር መማር አያቅተንም ማለት ነው። እንግዲህ አደይ እንደሚታወቀው ፍቅር በጣም ትጠላታለች። ፍቅር የምትጠላበት አደይን እንግዲህ ደብ አደይን ስለሚያፈቅር የፍቅር ወንድም ደግሞ ባርኮትም ስለሚያፈቅራት ሁሉም ወንዶቹም ከአደይ ላይ አይናቸውን ስለጣሉ እንግዲህ አደይ ማለት በሴቶቹ የምትጠላ በወንዶቹ የምትፈቅር አደይ ደግሞ ለፍቅር ቦታ የሌላት አዛኝ ጠንካራ ሴት ናት ማለት ነው። እንግዲህ ብዙ ጊዜ ፍቅሩን የሚገልጽላት ደብ እንግዲህ ሁሌም አፈቅርሻለሁ እወድሻለሁ ቢላትም እሷ ግን ለስራዋ እንጂ ለፍቅር ቦታ የላትም። ባርኮቴንም ወንድሜ ደብንም ወንድሜ ብላ ሁሉንም በወንድምነት የምትገልጽላቸው ወይም ጥሩ ፍቅር የምትሰጣቸው አደይ እንግዲህ ኪንጎም መንገድ ላይ እየጠበቀ አንዳንዴም ነፍለል እያለ እኔ እኮ አፈቅርሻለሁ፣ እኔ እኮ ወድሻለሁ፣ ማንኛችሁም ወንዶች ጋር ካፌ ትሄጃለች፣ እኔ ላንቺ ግን ምን ያንሰኛል? አብሬ ሻይ ቡና ብንል ወይንስ እኔ ላንቺ ምን ላድርግልሽ? እንደነሱ ልብስ መግዛት ጫማ መግዛት ስለማልችል ነው ወይ ብሎ ሲጠይቃት አንዴ በጥፊያ ከላሰችው በኋላ በዚህ አስተሳሰብህና በዚህ እቅድህ አንተና እኔ ምንም መቀጠል አንችልም ማለት ነው። እንግዲህ ስለኔ ማንነትና ስለኔ ማወቅ የምትፈልገው ካለ ጓደኛህን አደይ ማናት ብለህ ጠይቀው። እኔ በቁሳቁስና በምንም በወረት የምገዛ ሴት አይደለሁም ብላ አንዴ በጥፊያ ለስሰው ትሄዳለች ማለት ነው። እንግዲህ እንዳየነው ፍቅር ለእናቷ አቃጥራ የምታድረው ከነለሚ ቤት ነው። ስራውን ትተዋለይ። እኔ ትምህርት መማር አልቻልኩም፣ ሁሌም የቤቱ ስራ እኔ ነኝ የምሰራው። አደይ መንደር ለመንደር ነው የምታድረው። እየታዘዘችኝ አይደለም፣ ስራ እየሰራች አይደለም። የቤቱ ስራ ሁሉም ነገር ጫናው ሀኔ ላይ ነው ብላ እንዳቃጠረች እናቷ ደግሞ ስራውን ካልሰራችማ አደይ ትምህርቱንም ካልተማርሽ አደይ ትውጣና ሌላ ሰራተኛ ይመጣል አስወጫት ብላ ይሄን መብት እንደሰጠቻት አደይ ስትመጣ ግን እንዲችን ቀን እንደ ዛሬ ጠብቂያት አላቅም። በጣም ደስተኛ ነኝ። አንቺ ዛሬ ከዚህ ቤት ውልቅ የምትይበት ቀን ነው። አደይ እናቴ ደውዬላት ነበረ ስራውን እንዳልሰራሽና መንደር እየሄድሽ እንዳደርሽ ስነግራት ውልቅ አድርገሽ አስወጫት ብላኛለች በማለት እንግዲህ ፍቅር ባሴረችው ሴራ በሌለ ውሸት ለእናቷ አቃጥራ አደይን ከስራ እንድትባረር አስደርጋታለች ማለት ነው። እንግዲህ ቢዛም ከፍቅር ጋር ተመሳጥረው
ዛሬ ባርኮት ጋራ ከነ ለሚ ቤት አይቻታለሁኝ። ደቭ አንተና እኔ ተበልተናል፣ ተሸውደናል። እሷ ግን እዛ ቤት ሂዳ ያደረችው አደይ ሂዳ ያደረችው እንግዲህ ከሱ ከባርኮቴ ጋር አብረው ነው ያደሩት ከነ ለሚ ቤት ብላ የሌለ ውሸት ፍቅር በአንድ ጎን ከእናቷ ጋር አቃጥራ ከስራው አባራታለች። በአንድ ጎን ደግሞ ቢዛ እንግዲህ ከባርኮቴ ጋር አንተን ትታ ያንተ ፍቅር ሳትቀበል ከባርኮቴ ጋር አይቻቸዋለሁ ከነ ለሚ ቤት ብላ በማቃጠር ደቭ ከአደ ላይ መጥቶ እንዲጮህባት እኔም በድዬሽ ነው በእኔ ፍቅር ላይ የምትረማመጂው በእኔ ፍቅር ላይ የምታሾፊው አንቺ ማን ስለሆንሽ ነው ብሎ እንዲቆጣትና እንዲጮህባት አድርጋለች ማለት ነው። ቢዛ እንግዲህ ታው ተረጋጋ፣ ምን ሰምተህ ነው? ተው ያላደረኩትን ነገር አትናገሬ፣ ምንድን ነው ያደረኩት ንገሬ፣ ተረጋጋ ብላ ስትጠይቀው ግን አንቺ ትናንትና ማታ ከባርኮት ጋራ ነው ያመሻችሁት። ባርኮት ስራ ሂዶ እንዴት ነው ከኔ ጋር የሚሆነው? እኔ ግን ምን ከፍቶኝ እዛ ቤት እንደሄድኩኝ ለምን እንደሄድኩኝ እንኳ አልጠየቃችሁኝም። እኔ በፍጹም የማንንም ፍቅር አልተቀበልኩም። ባርኮትም ደግሞ እኛ ጋር አልነበረም ብላ ስታፈጥበት እመነኝ እሷን አትምን ውሸታም በላት ብላ ቢዛ ስትከራከር ቢዛ አንቺ ውሸታም ወሬውን የታባሽ አምጥተሽ ሆኖ እኔን እንደዛ ብለሽኝ የነበረው ብሎ ሲላት እመነኝ ሁለታቸውንም አይቻቸዋለሁ ብላ ስትከራከር እስካሁን ላመንኩሽ ተሰስቻለሁ። ካሁን በኋላ ግን ሁለታችሁም አንቺም ፍቅርም ውሸታም ናችሁ ብሎ ሲላቸውም ደቭ እንግዲህ ፍቅርን ቢዛ አንቺ አይደለሽም ለእናትሽ አቃጥረሽ እዛ ቤት እየሄደች ነው እያደረች ነው ብለሽ ከስራ እንድትባረር ያደረግሻ ብላ ፍቅርን ቢዛ ስትናገራት አንቺ አይደለሽ እንዴ ትናንትና ማታ ከነ ለሚ ቤት ያልሄድሽውን ልቅስ ከደቭ ጋራ ወይም ከባርኮት ጋራ አይቻታለሁ ብለሽ ጋር እንድጣሉ ያደረግሽ ብሎ የሞይ ፍቅር ሲጣሉ ይዘልቃል እንደሚባለው ሁሉ ቢዛና ፍቅር ሚስጥራቸውን ተዘራዝረው ሁለታችሁንም ማየት አልፈልግም እዚህ ቦታ ላይ ውጡልኝ ብሎ ደፍ ያስወጣችኋል ማለት ነው። እንግዲህ አደይ ሊያባብላትን ቢሞክር ይቅርታ አድርጊልኝ በእነሱ ወሬ ነው የጮህብሽ ብሎ ቢላትም ይቅርታህን ተቀብያለሁ፣ ካሁን በኋላ ግን እኔን ልታየኝ አትችልም ወይም አታየኝም ብላ ፌስታሏን ይዛ ወደ ደላላ ቤት ሂጄ ሌላ ስራ ፈልጌ እገባለሁ። በቃኝ እንግዲህ እኔም እኮ እናት አባት ቤተሰብ ቤት አለኝ፣ ግን ለመስራት ብዬ አንገቴን ስደፋ ብዙ ጫና አመጣችሁብኝ፣ በጣም ገፋችሁኝ፣ ካሁን በኋላ እኔን አታየኝም ብላ ትታው ስትወጣ የደቭ እህት ኬኳ ለምንድን ነው እንደዚህ የምታደርጊው? በወንድሜ ላይማ አትቀልጅም ብላ ብትናገራትም አልሰማቻትም። ከታች ከደረጁ ስታደፋ ፍቅርን ወይ ታባሽ ልትሄጂ ነው ብላ ቢዛ ጋራና ፍቅር ሲከራከሩ አደይ ከወደ ላይ ፌስታሏን ይዛ ስታደፋ ወይ ታባሽ ልትሄጂ ነው ብላ ፍቅር አደይን እጇን ስትይዛት ካሁን በኋላ ስለ እኔ ምንም ማለታችም ብላ አንዴ በጥፊ ያከለሰሰቻት በኋላ እንዳንቺ አይነት ክፉ ሰው እንዳንቺ አይነት መጥፎ ሰው አላየሁም፣ ሁሌም ፈጣሪ ይጠብቅሽ፣ እንዳንቺ ክፋት ሳይሆን እኔም ፈጣሪ ያለኝ ብላ ገፍትራት ወደ ደላላ ቤት ሄዳለች ማለት ነው። እሷም ስትሄድ ለሚን ታገኛትና ለሚ ከእናንተ ቤት የተወሰነ መቆየት እፈልጋለሁ፣ አሁን ምን እንደማረግ አላቅም፣ ስራ መግባት ፈልጊያለሁ፣ ወደ እናቴ መሄድ ፈልጊያለሁ ብላ ስታማክራት እስኪ ትንሽ ተረጋጊና ከስራሽ ብትመለሽ ይሻላል ብላ ለሚ በምታማክራት ሰዓት አንቺም የነሱ ተመሳሳይ ነሽ እንደውም አልፈልግም ብላ ስትሄድ በቃ እሺ ጠብቂ ብላ ከደላላ ቤት ፈልጋ አደይን ከሌላ ቤት እንዳስገባቻት ሄዳ ተናገረች ማለት ነው። እንግዲህ ደቭም እየገሰገሰ ከነ ለሚ ቤትም ሲሄድ ደግሞ ለሚ አረፈርክ እሷ እኮ ከደላላ ቤት ወስጃት ሌላ ስራ እንድትጀምር አደረኳት ትለዋለች ማለት ነው። እንግዲህ አደይን በጣም ብዙዎቹ ይጠሏታል፣ ሴቶቹ ይጠሏታል። ሁላቸውም ለአደይ ክፋት ያስባሉ። አደይን እዛ ቤት እንዴት ማስወጣት እንዳለባቸው እና አደይን ለምን ደቭና ለምን ባርኮት ይወዷታል ወይም ኬንጎ ለምን ይወዳታል ብለው ሁላቸውም ሴቶቹ ይቀናሉ። እሷ ደግሞ አደይ ደግሞ ጎበዝና ጠንካራ ስለሆነች ወንድ ልጅ የለመነችውን ሴት ሳይሆን እሱ ለምኖ ሲያገኝ ስለሚያስደስተው እንግዲህ ደግሞ አደይ በስራዋም ጠንካራና ታጋሽ ስለሆነች ወንዶቹ አፈቅሯታል ማለት ነው። ሴቶቹ በዛው ልክም ስለሚጠሏት እንግዲህ አደይን ከስራ ቦታው አፈናቅለው እንድትወጣ አድርገዋታል ማለት ነው። አደይን እንግዲህ በቀጣይ የምናየው ነው የሚሆነው። አደይ ምን ላይ ናት? አደይ
ምን አይነት ስራ ነው የጀመረው ወይንስ ወደፊት ምን ይገጥማታል የሚለውን በቀጣይ ክፍል 57ን የምናየው ይሆናል ማለት ነው። አደይ በጣም ጠንካራ አደይ ከፍቷት ከዛ ቤት ወጣ በደላላ ስራ እንደገባች ነው እንግዲህ ያየ ነው ማለት ነው። ቀጣው ምን ይሆናል? ቀጣውንስ ምንድነው የሚሆነው የሚለውን ደግሞ አብረን እናያል ማለት ነው። እንግዲህ የዜድን ቻናል ወዳችሁ ፈቅዳችሁ ስለምትከታተሉ ስለምታበረታቱኝ ከልብ አመሰግናለሁ። ሁሌም የምለቀው አዲስ ነገር ወደ እናንተ እንዲደርስ ከፈለጋችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ዜድን ቤተሰብ ሁኑ ማለት ነው። እንግዲህ በሌላ ቪዲዮ በአዲስ ቪዲዮ ተመልሼ እስከምመጣ በያላችሁበት ዓለም ዳርቻ